ሰላም የመሰረት ጎጃሚዋ ዩቲዩብ ተከታታዮች እንደምን አላችሁልኝ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ይበልልኝ። እንደምናችሁ። ለዚህ ቪዲዮ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር እያደረጋችሁ አበረታቱኝ። ቪዲዮውን እስከ መጨረሻው ብታዩት ይጠቅመኛል። ማንኛውም ቪዲዮ ስታዩ እስከ መጨረሻው ብታዩ ደስ ይለኛል። ማናችሁም ማለት ነው። ያንም ይጠቅማል። እንግዲህ ገጠር ሰርጌው እንደመሄድ እንዳሳዩዋችሁ ወደ ገጠር ሰርግ ሊሄድ ነው የሚል ቪዲዮ ሰርቼ ነበር። ልብስ አብራችሁ አማርጣችሁኛል። ልብስ ለመረጣችሁልኝ በሙሉ አመሰግናለሁኝ። ክብረት ይስጥልኝ። መልእክቱንም ስለሰማችሁ እና አመሰግናለሁኝ። እና ገጠር ነበር እንዳልኳችሁ የሄድኩት። ሰርጉ በጣም ደስ የሚል ሞቅ ደመቅ ያለ የገጠር ሰርግ ነበረ። በባህላዊና ዘመናዊ ነገር የተቀላቀለ ነው። ሁለት ሙሽሮች ነበሩን። እንግዲህ ሲወጡ ሙሽሮች አጋጣሚ ወጣ ብዬ ነበር፣ አላቀረጽኩላቸውም። ሚስቶቻቸውን ሲይዘው ሲመጡ ነው የቀረጽኩ። አህያዋም አልቀረችው ስታጅብ እና አልቀረጽኩላቸውም። አጋጣሚ ወጣ ብዬ ነበረ። ማታ ላይ እንዲሁ ሲዘፈን ሲደከር ነው ያደረው። ግን ያ ጨለማ ስለነበር የገጠር ቦታ አልቀረጽኩላቸውም። ዞሮ እንግዲህ አየበል እያሉ ሁለቱም ሙሽሮች ከተለያየ ቦታ ነበር ይዘው የሚመጡት። እዚህ ጋር ተገናኝተው ነው ሙሽሮቹ። ሁለቱ ሙሽራ አንዱ ከላይ አንዱ ከታች ነበር የመጣውና እዚህ ጋር ተገናኝተው ነው እዩዋቸው። እንግዲህ እንደዚህ በአማረ ሁኔታ ነው እየመጡ የነበረው። ድምጽ ያስገባውባችሁ ጅፓስ ስለነበረ ድምጹ እንዲጠፋ ፈልጌ ነው። ሙሽሮቹ ይህን ይመስላሉ። እንግዲህ አብራችሁን ተከታተሉን። ወዳችሁና ፈቅዳችሁ ስለምትከታተሉን ደግሞ ከልብ አመሰግናለሁ። በቪዲዮ ዘና እንደምትሉ ተስፋ አረጋለሁ። አብረን እንቆይ። በጣም ደስ የሚል እጀባ፣ ከብቶችም አልቀሩ። እንግዲህ አህዮችም ይኸው እንደተጫኑ ከእህል ውሃ ይዘው ያላጀባቸው ነገር የለምና ዝናባማ ስለነበረ ጭጋግ ነው። እንግዲህ ካሜራው ብዙም ጥርት ያለ አይደለም። እንደ እንትኑ ነው፣ እንደ ካሜራ አያያዜ ነውና ከጀርባ ሲሆን ትንሽ የጀንበር የምትወጣበት የምገባበት አካባቢ እንደዚህ ሲዝ ጨለም ይላልና እንደዚህ ታጅበው በደስ በሚል ሁኔታ ነው የተገቡት። አብራችሁን ቆዩ፣ ተከታተሉ።
ፈቀደና